ታሪካችን መጀመሪያ ላይ በጣም ብርዳማና በረዷማ በሆነ ዕለት አንድ የሚያምር ሕፃን ልጅ አንዱ ጥግ ላይ ያለ ጠባቂ ተጥሎ እንደሚገኝ እናያለን። ጄሮም የተባለውም ሰውዬ ወደ ሥራ ለመሄድ በወጣበት ጊዜ ልጁን ይመለከተዋል። ጄሮም ጠጋ ብሎ ያ የደስ የነበረውን ሕፃን ሲመለከት በጣም ውድ ልብስ ለብሶ እንደሚገኝ ያስተውላል። ዙሪያ ገባውን ቅኝት ካደረገ በኋላም ልጁ የሀብታም ቤተሰብ ልጅ እንደሚሆን ገምቶ ሕፃኑን አንስቶ ይዞት ወደ ቤቱ ያመራል። ለባለቤቱ ሕፃኑን እንድትንከባከበው ይሰጣታል። ስግብግቡ ጄሮም አንድ ቀን ሀብታሞቹ የሕፃን ወላጆች ሊፈልጉት እንደሚመጡ እርግጠኛ ይሆንና ያ ጊዜ ሲመጣ ቤተሰቦቹ በጣም ብዙ ብር ሊጠይቃቸው ከወዲሁ ያቅዶ ነበር። በሚገርም ሁኔታ ግን የሕፃኑ ወላጆች ሊፈልጉት ሳይመጡ ድፍን 10 ዓመታት ያልፋሉ። ጄሮም የጠበቀውን የካሳ ሀብት ሳያገኝ ይቀራል። ሕፃኑም መልከ መልካም ልጅ ሆኖ ያድጋል። በተጨማሪም ሕፃኑ ከእንጀራ እናቱ ጋር አንድ ተራራ ጫፍ ላይ የምትገኝ ደሳሳ ጎጆ ውስጥ ይኖሩ ነበር። እናትየው በጣም ለምትወደው ልጇ ስለ ውልደቱ እውነታ ሳትነግረው በደስታ ማሳደጓን ትቀጥላለች። ሬሚ የሚል ስያሜም ትሰጠዋለች። ሬሚ በበኩሉ ዜሮ እያለ የሚጠራት ሁለተኛ ገቢ ምንጫቸው የሆነች ላም በጣም የወዳትና ይንከባከባት ነበር። እናትና ልጅ በእንዲህ ባለ ሁኔታ በደስታ እየኖሩ ሳሉ አንድ ከባድ ነፋስ እየነፈሰ በነበረበት ዕለት ጄሮም ወደ ቤታቸው ከተፍ ይላል። በመቀጠል ሚስቱ ላለፉት 10 ዓመታት ሬሚን ያለማቋረጥ እየተንከባከበችው እንደነበር ሲረዳ በንዴት ይሞላል። የጠበቀውን የካሳ ክፍያ ከሕፃን ወላጅ እናትና አባት ለዓመታት ባለመምጣቱ ሕፃኑን በነፃ ከዚህ በላይ ማቆየት እንደማይፈልግ ይገልጻል። በተጨማሪም ገበያ ወስዶ በተወሰነ ሳንቲም ቢሸጡት እንደሚያዋጣቸው እየጮኸ ለባለቤቱ ይነግራታል። ሬሚ ከኋላ ሆኖ የእንጀራ አባቱን ንግግር እየሰማ ባለማመን ስሜት ጆሮውን በእጆቹ ይይዛል። ሆኖም ግን ጄሮም ልጁ ምን አይነት የሀብት ሁሉ እንቁና ውድ ልጅ እንደሆነ ሳይረዳ ቀርቷል። ጄሮም ለዓመታት የሚተዳደረው ድንጋይ በመሸጥ ነበር። ነገር ግን አንድ ቀን ላይ ባጋጠመው አስከፊ አደጋ የተነሳ ስራውን እስከ ወዲያኛው መስራት አዳገተው። ስለሆነም በተለያዩ ጉዳዮች ማስፈጸሚያ እንዲሆነው ባለቤቱ በአስቸኳይ 400 ፍራንክ እንድትልክለት በደብዳቤ ይጠይቃታል። ሆኖም ግን ጄሮም እጁ ላይ የደረሰበት ጉዳት ባሻገር የተለያዩ የቤታቸውን ንብረቶች እያወጣ በመሸጥ ባዶ አስቀርቷቸው ነበር። አማራጭ ያጣችው ባለቤቱም የቀራቸው ብቸኛ ንብረት የነበረችው ላማቸውን ትሸጣለች። እንዲህም ሆኖ ግን በቂ ገንዘብ ሳያገኙ ይቀራሉ። በመቀጠል ጄሮም አውጥቶ አውርዶ አንድ ሴራ ይጠነስስና አንድ ቀን ሬሚ አብሮት ወደ ከተማ ሄዶ የሆነ ስራ እንዲያግዘው የሚስቱን ፍቃድ ይጠይቃታል። እሷም ንግግሩን አምና ትፈቅድለታለች። ሬሚ በበኩሉ ከአባቱ ጋር የሚሆነውን አጋጣሚ ስለተፈጠረለት በደስታ አብሮት ጉዞ ይጀምራል። ነገር ግን የጄሮም እውነተኛ እቅድ ሬሚን ሕፃናት ማሳደጊያ ውስጥ ማምጣት ነበርና ሕፃኑም ይሄ ሲገባው ጄሮምን ገፍትሮ ጣለውና እየሮጠ በፍጥነት ከአካባቢው ይሰወራል። በዚህ ጊዜም ጄሮም በፍጥነት በወደቀበት ሕፃኑን ያዙልኝ ሲል ዙሪያ ለነበሩ ሰዎች ጥሪውን ያቀርባል። እነሱም ሬሚን እየተከታተሉ በስተመጨረሻ አንድ መጠጥ ቤት ውስጥ ይገባሉ። ሬሚም ቀድሟቸው በጠረጴዛ ስር ገብቶ ይደበቃል። ግርግሩ ግን መጠጥ ቤት ውስጥ ለጉብኝት ወደ ሀገሪቱ በመጣው ቪታሊስ በተባለ ሰውዬ አማካኝነት ይቆማል። ጠባቂዎቹም ሰዎቹን ወደ መጡበት ይመልሷቸዋል። ቪታሊስ በበኩሉ ካፕ የተባለች የተለያዩ ድርጊቶችን ማሳየት የምትችል ውሻ ነበረችውና እየዳበሰ የሬሚን ጉዳይ ለመረዳት ይሞክራል። በተጨማሪም ላብሊ የምትባል ጦጣም ነበረችው። በስተመጨረሻ የጄሮምን ታሪክ ሰምቶ ያበቃና ለሙከራ ሕፃኑን ለ1 ዓመት ወደ እሱ ወስዶት ሊያኖረውን ፈቃደኝነቱን ለጄሮም ይገልጻል። ስግብግቡ ጄሮም በነፃ እንደማይሰጠው ገልጾ ሽማግሌው የሰጠውን የማይረባ ፍራንክ ይወስዳል። በዚህም ጊዜ ምስኪኑ ሮሚ በሰዎች ፊት በገዛ እንጀራ አባቱ በ30 ሳንቲም ብቻ ለማያውቀው ሽማግሌ ሲሸጥ ባለማመን ስሜት ቆሞ ይመለከታል። ቪታሊስ ሮጦ እንዳያመልጠው በማሰብ ልክ እንደ እንስሳ እጁን በቀበቶ ከራሱ ጋር የአስርና መንገድ ይጀምራሉ። ሬም የሚወዳት እናቱን መሰናበት እንኳን ሳይችል እየተጎተተ እንዲሄድ ይደረጋል። ይህን ያየችው እናቱም ይዛው የነበረችውን ባልዲ በድንጋጤ ወርውራ ልጇን ለማስመለስ መሮጥ ትጀምራለች። ነገር ግን ሳይሳካላት ይቀራል። ቪታሊስ እና ሕፃኑም ወደ ፈረንሳይ ይጓዛሉ። አንድ ቀን ምሽት ላይ ቪታሊስ ተኝቶ ሳለ አጠገቡ ላይ ሮሚ ታስሮበት የነበረውን ቀበቶ ይፈታና ከክፍሉ በድብቅ ለማምለጥ ይሞክራል። ነገር ግን ቢሊስ ሲያየውና ያስቆመዋል። ከዚያም በእርጋታ ለሱ የተሻለ ህይወት ለመስጠት አስቦ እዛ ድረስ ይዞት እንደመጣ ያስረዳዋል። ከዚህ ቀደም ቪታሊስ እና ሬሚ ተያይተው እንደማያውቁም ይፋ ይሆናል።
ሬሚ አንድ ምሽት ላይ አነስተኛ ጎጆ ውስጥ የነበረችውን ላም ተንተርሶ ሲያንጎራጉርለት ሰምቶት ስለነበር በድምፁ ተማርኮ ነበር። ስለሆነም ደግ በመሆኑ የሚታወቀው ቪታሊስ በማግስቱ ሬሚን ጠርቶ ዘፈን ያለማምደዋል። በተጨማሪም የሙዚቃ መሳሪያዎችን መጫወትና ማንበብ ያስተምረዋል። ሬሚ ማንበብና መጻፍ በአግባቡ ከተማረ በኋላ ለሚወዳት እንጀራ እናቱ ደብዳቤ ይልክላት ጀመር። ስለ አዲሱ ህይወት በዝርዝር ይጽፍላታል። ቪታሊስ ወጣት እያለ ታዋቂ ዝነኛ የቫዮሊን ተጫዋች እንደነበረም ሬሚ ይረዳል። ጊዜያት እየነጎዱ በመጡ ቁጥር የሬሚ መዝፈን ችሎታው በዛው ልክ ይጨምርና ወደር የለሽ ሙዚቀኛ እየሆነ ይመጣል። እሱ የሚዘፍንበት ጊዜም በየቦታው የሚኖሩ ነዋሪዎች በሙሉ ስራቸውን አቁመው ይመለከቱት ነበር። በመቀጠልም ቪታሊስ እና ሬሚ በጋራ በመሆን አልፎ አልፎ አሉ የተባሉ የሀገሪቱ ሀብታም ባለስልጣናት ስራቸውን ያቀርቡ ነበር። ስለሆነም አንድ ቀን እንደተለመደው ለአንድ ሀብታም ልጅ የልደት ፕሮግራም ሙዚቃቸውን ለማቅረብ ያመራሉ። እዚህ ፕሮግራም ላይም ሬሚ ልደቷ ከሆነች ሊዝ ጋር ይተዋወቃል። ሊዝ በነበረባት በሽታ መራመድ አትችልም። እንቅስቃሴዋን በዊልቸር ነበር። ሁለቱ ህፃናት ሰላምታ ከተለዋወጡ በኋላ በቀላሉ ተግባብተው ማውራት ይጀምራሉ። የልጅቱ እናት ልጇ በስተመጨረሻ ደስ ብሏት ከሰው ጋር ለመጫወት ፈቃደኛ በመሆኗ ደስ ትሰኛለች። ፕሮግራሙ በጥሩ ሁኔታ እየተካሄደ ሳለ ግን ድንገት የከተማዋ ፖሊሶች ይመጡና ቪታሊስ የሀገራቸውን ሕግ የሚጥስ መልኩ እንስሳቶችን እንደተለያዩ ድርጊቶች ለታዳሚዎች እንዲያሳይ በማድረጉ ምክንያት ለእስር ዳርጎታል። በዚህን ጊዜ ሬሚ እዛው ከሊዝ ጋር አብሮ ይቆያል። ቢሊስ ባልነበረበት በነዛ ወቅቶች ሬሚ ከሊዝ ጎን የሆነና የሚያስፈልጋትን ሁሉ ያገዛት ጥሩ ጊዜያትን አብሮ ያሳልፋሉ። ጓደኝነታቸው እየጠነከረ ሲመጣ ሬሚ አሳዛኝ ስለሆነው የልጅነት ታሪኩ ያጫውታታል። ወላጅ ቤተሰቦቹ ለመጨረሻ ጊዜ አልብሰውት የነበረውንና እንጀራ አባቱ መንገድ ላይ ሲያገኘው ለብሶት የነበረውን ሻርፕ ያሳያታል። ቪታሊስ ፍርድ ቤት በቀረበበት ጊዜ ለባለቤቱና ልጆቹ ሞት ራሱን ተጠያቂ አድርጎ ይቆጥር ነበርና በዛ የተነሳ እውነተኛ ማንነቱን ይፋ ለማውጣት ፈቃደኛ ሳይሆን ይቀራል። ስለሆነም 2 ወራትን በእስር እንዲያሳልፍ ይፈረድበታል። በስተመጨረሻ ግን ቪታሊስ ከእስር ይለቀቃል። ሬሚም ልክ እንዳየው እየሮጠ ሄዶ ይጠመጠምበታል።